ስልጣን ልስጥ ውሰድ የምን እኔ የሚሰጥ ስልጣን በጎ ከሆነ ችግር የለም ውሰድ ልስጥ ውሰድ ምንድነው በጎ ነው የነኚህ ተንኮለኞች ሸረኞች ግድረሞች የተረገሙ የተራጋሚዎች ፈልፈላዎች የሟርተኞች ማቀባሾች የነኚህ ፈራጂዎች የሁሉም እዚህ ምድር ላይ ያሉት ሐሰተኞች በሙሉ ዋና ፕሬዝዳንት ብያለሁ ስለዚህ ወንድሜ ስድብ ነውር ነው ኃጢአትም ነው በፍጹም በህይወቴ እኔ ተሳድቤ አላውቅም ከዚህ በላይ ምን ይሳደቡ ሰው በፍጹም ይሄ ስድብ አይደለም ታዲያ ምንድነው አሁን ስድብ ተሳድባል የምትሉት ይሄ ስድብ አንተ አሁን ባለጌ ስትባልግ ካየው ባለጌ ካልኩክ ውርጋጥ ትምብሌት ወረጋገጣለህ ሰው ላይ ሰውነት አትንካ በሳም መቅጠል ነው ቂጥህን የሚገርፍ እምቢ ካልክ የምትታገለኝ ከሆነ በሽመል ነው የምከተክትህ እረፍ ወስላታ ወሽካታ ሸለፈታም ብዬ ብል ይሄ ስድብ ነው እንዴ ከዚህ በላይ ምን አይነት ስድብ አለ ራሱ እኮ ስድብ ለመሆኑ ማስረጃው እኮ ባህላዊና ዘመናዊ ስድብ ካሉት እነኚህ ባህላዊ ናቸው ይሄ ባህላዊ ከታች ጀምሮ እየተማር በስነ ስርዓት ሰውን በማትጎዳ መልክ መሳደብ አለብህ ሰው በማይጎዳ መልኩ ምን አይነት ይሄ አስተማሪ ነው ይሄ አንተን ከስተት ላይ የሚመልሱ ናቸው እነኚህ ስድቦች ስድቦች ጭራሽ ኮርሱ እኮ በኩራት ነው እኮ የሚናገሩ በኩራት ተኩራርተው ነው እኮ ግሳጼ ነው ይሄ ወንድም ምን ሆነ ቀል ግሳጼ ነው ይሄ ውሰድ ተቀበሉ አትጨነቁ ዝም ብላችሁ ለመፈረጃ አትሩጡ ቆም ብላችሁ አስተውሉት አሁን ለምሳሌ እንደዚህ እኔ አሁን ከተሳደብኳቸው ስድቦች ውጪ አራቱ እኔ የሚጣላቸው ነገሮች አሉ እሺ ለምሳሌ በብሔር ቢሳደብ በብሔር ቢሰድብ በሃይማኖት ቢሰድብ በእናት ቢሰድብ እናት እንዲቱ እናትን እንዲ ላድርግ የሚሉት እነኚህ ባህላዊ ናቸው ዘመናዊ ናቸው እርሶ ይክፈሉልኝ እንጂ እኔማ ምኑን አውቀዋለሁ እርሶ ነው ዘመናዊ ያርጉት ባህላዊ ያርጉት እርሶ ነው እየነገሩን ያሉት እኮ እንዴ አንተ እዚህ ምድር ላይ ያለ ሁሉንም ምንም አታውቅም ምን አውቃለሁ በምን አውቃለሁ እኔ ስለ ስድብ በምንም መጽሐፍ ቅዱስ የሚለው ካፋችሁ በጎ ቃል እንጂ ክፉ ቃል አይወጣ የሚል መጽሐፍ ቅዱስ አይመርህ አለኛ ነኝ እዚህ ምድር ላይ እንዳንተ አዋቂ አለ እንዴ ምን አርገ እኔ ምንም ማቀው ነገር የለም አንተ እኮ የተንኮል የግድራምቶች የተንኮለኛ ሸረኛ አሰተኞች በጣም የተተበተቡ ለማበድ የደረሱ ሁሉ ባለጌዎች የተራጋሚዎች ረጋሚ የተሳዳቢዎች ይሄ ብሔርን የሚሳደቡ ሃይማኖትን የሚሳደቡ እኔ የምጠላቸው በሙሉ የሚሳደቡ ዘመናዊ ተሳዳቢዎች ግን በወንጌል በምናምን ምናምን ምናምን ውስጥ አድርጎ የሚሳደቡ የጠቅላላው የተንኮለኛ በጣም ሸረኛ እዚህ የምድሪቷ ጥፋት ኃይል ድድቶች ፈርጥተው ግማሹ እዚህ ኬንያ ስር ቁጭ ብሎ የነ ቢኒያም ሽታይ ፓስተር ነው ቄስ ነው መጋቢ ነው ምንድነው ብሎ ማናቀው ፈንድቶ የሚሞታው እሱም ባይዘው በቅርብ ጊዜ ፈንድት ብሎ ስጋው ለሳጥን ራሱ በማይበቃ ፍንድት ብሎ ይሞታል እሱ ፓስተር ቢኒያም ሽታይ ፍቅረ ኢየሱስ ምኑ ነው ፍቅረ ኢየሱስ አሁን ፍቅረ ኢየሱስ ተብለዋል ኦርቶዶክስ ነው እኔ ምን እናንተ እኔ ምን አውቃለሁ ታዲያ እኔ ስም ዳቦ ያውጣ ስም ዳቦ ያውጣል ምን አውቃለሁ እኔ ቢኒያም ሽታይ ነው ቢኒያም ሽታይ ነው የማውቀው ቢኒያም ሽታይ ውርጋጡ ብያለሁ እኔ ፍንድት ብሎ
የእሱና የመሳይ መኮንን አሟሟት አንድ አይነት ናቸው። አንድ አይነት። ለምሳሌ ቢኒያም ሽታዬ ጴንጤ ሆነ፣ ፓስተር ነበር አይደል? ቸርች ሸጠ። በቸርች የወሰደ መሬትም ቸርች ትጦ ምን ብሎ በትኖ በጎቹን መንጋ በትኖ ሄደ። ደግሞ ጠቅልሎ የዚህ ቸርች ሸጠዋል። እሳቸው ቸርች ሸጠዋል እዚህ። ኢትዮጵያም ሽጧል። ምን እሱ የማይሸጥ ነገር አለ? እኔ ራሳ ቀብራለሁ አልኩት አይደል? እሱ ሰውን እኮ የሞታ ሰውን ይሸጣሉ። ጥርስ ወርቅ ካለበት ይሸጣል። ስለዚህ እነኚህ ሁሉ አሁን ለምሳሌ መሳይን ብትወስድ 28 ሚሊዮን ብር ሽጦ ነው የሄደ መሬት እዚህ መጥቶ የህልውና ጦርነት ጊዜ 28 ሚሊዮን ብር ሽጦ የኢትዮጵያን ሕዝብ ደም መጥቶ የሄደ እሱ ጭምር ጉበቱን ጨርሷል። በመጠጥ መሰለ ጉበቱ ያለቀ አይደለም። መሳይ መኮንን አሁን ለምሳሌ ትግሬ ነው አይደለ? መሳይ መኮንን ግን አዋሳን የተወለደ በአንድ በኩል ትግራይ ነው፣ በአንድ በኩል አማራ ነኝ ይላል። አናቀውም፣ ግን ትግሬ ነኝ ብሎ ነው ፊቱን ጀምሮ የሚፎክረው። ግን ስለ አማራ ህዝብ ብቻ ነው ፖለቲካ። የአማራ ፖለቲካ እኮ ባለቤት የለውም። እኔ በጣም የሚያዛዝነኝ የአማራ ህዝብ ነው። የአማራ ህዝብ ፖለቲካው ባለቤት የለውም። ምን ማለት ነው? ባለቤት የለውም። ሰብስቦ የሚመራ ከብልጽግና ፓርቲ ውጪ፣ ብልጽግና ፓርቲ ውስጥ ካሉት ውጪ ሌላው ይሄ እንትን ፓርቲ ፖለቲካዎቹ የለም። አጀንዳም የላቸውም፣ አላማ የላቸውም፣ ምኑም የላቸውም። ስለዚህ አንተ የነኚህ የሐሰተኞች እነ ነቢያቶች፣ ቀበርጥሲዎች፣ ዝባዝንጊ፣ ገረመሌ፣ ወላጅኒ፣ ኩታራ ሁላ ኩተቶች ሁሉ ሰብስቤ ጠቅላይ ሚኒስትር ብሎክ ነበር ከዚህ በፊት ነቢይ ገቢ ጉተማ። እሱ ስህተት ነው፣ ይቅርታ መጠየቅ አለበት። ነቢይ ጉተማ ጠቅላይ ሚኒስትር ብሎሃል አይደል? እኔ ደግሞ አንድ ነገር ልጨምርልህ። ለምንድን ነው ውሰድ፣ ስልጣን ልስጥ፣ ውሰድ። የምን እኔ የሚሰጥህ ስልጣን በጎ ከሆነ ችግር የለም፣ ውሰድ፣ ልስጥ፣ ውሰድ። ምንድን ነው የበጎ ነው? የእነኚህ ተንኮለኞች፣ የሸረኞች፣ የግድረሞች፣ የተረገሙ የተራጋሚዎች፣ ፈልፈላዎች፣ የሟርተኞች፣ ማቅለባሾች፣ የእነኚህ ፈራጂዎች፣ የሁሉም እዚህ ምድር ላይ ያሉት ሐሰተኞች በሙሉ ዋና